የኢትዮጵያ 100 ብር ነው። ሙሉ ቀን አዲስ አበባ ላይ ያውለኝ ይሆን? አዲስ አበባ ላይ እቃ የመግዣ ዋጋ በጣም በፍጥነት ነው የሚቀያየረው። ዛሬ እኔ ቀለል ያለ ነገር አንድ መሞከር ፈልጋለሁ። 100 ብር ማለት ነው። ለአንድ ቀን ያውለኝ ይሆን? ስለሆነ እስቲ ቁርስ አልበላውም፣ በባዶ ወዴ ነው የመጣሁት። ከቁርስ እንጀምራ። ቁርስ እየፈለግን አዲስ አበባ ስቴዲየም ያለው ከ100 ብር በታች ብሬ ሳታልቅ አብቃቅቼ የምበላውን ቁርስ ላሳያቸው። እዚህ ጋር አንድ ሻይ ቤት ገብቻለሁ። እስቲ ምንድን ያመጡልኝ ይሆን? እንግዲህ የ100 ብርን ተአምር ለማየት እንግዲህ ከቁርስ ጀምረናል። አንድ ሙሉ ቀን ይበቃናል። በቁርስ በጧት ጀምረናል። ያው እንደምታዩት ሳምቡሳ ነው ያገኘሁት። ይሄንን ሳምቡሳ እንበላና አንድ ሻይ እዚህ ጋር ተቀርቶልናል። ከዛ ደግሞ ወደ ቀጣዩ እንሄዳለን ማለት ነው። ሳምቡሳው በጣም ደስ ይላል። ትኩስ ነበረ። ትኩስ ሳምቡሳ የንጹህ የምስር ሳምቡሳ ነው። እሷን አንድ ሳምቡሳ እና አንድ ሻይ በሻይ እሷን ለቁርስ አደረኩና ስንት ብር መጣ? ሳምቡሳው 35 ብር፣ ሻይ ደግሞ 25 ብር ገብቷል። አንድ ላይ ስንት ይሆናል? 60 ብር ማለት ነው። 60 ብር ገና በጠዋቱ ተጠቅመናል። ያው ደግሞ ጠዋት እንደመሆኑ መጠን ያለ ቡና መቼስ ጠዋቱ ቀኑ አይጀመርምና ቡና ወደምጠጣበት ቦታ ሄጃለሁ። እውነት ለመናገር ይሄንን ቡና የጋበዘችኝ ቡና የምትሰጠኝ ልጅ ናት። ሁሌ እዚህ ቡና ጠጣለሁና የያዝኩት 100 ብር ነው። ዛሬ ደግሞ 60 ብር ቁርስ በላውበት 50 ብር አይሞላልኝም ብዬ ስነግራት ኧረ ችግር የለውም ብላ ይሄን አንድ ሲኒ ቡና ቀርታልኛለች። ግን የቡና ዋጋ 50 ብር ነበር። እኛ የያዝነው ስንት ነው? ቀሪያችን 40 ብር። ስለዚህ ቺን ቡና ጠጥተን ተጋብዘናል። ቡና ሂሳብ አንከፍልም፣ ተጋብዘን የጠጣ ነው። እስቲ ደግሞ በ40 ብር ምን ማድረግ በቀሪው እንደምችል ልንቀሳቀስና ምን መግዛት እንደምችል በድፍረት አንድ ፋስት ፉድ ቤት ገባው። ከዛ በኋላ ለበላ ሜኑ አየሁ። ሜኑን አይታችሁታል አይደል? እንዳለ ከ100 ብር በላይ ነው። መግዛት አንችልም። በ40 ብር ምንም ነገር የለም። ሱፐር ማርኬት ነው የሄድኩት። ቀጥታ ሱፐር ማርኬት ሄጄ ምንድነው አፎርድ ማድረግ የምችለው ብዬ ሳይ ሎሚ ያገኘው። ሎሚ ደግሞ ነው በጣም ነው የምፈልገውና ፈልገውን ሳይ ሎሚ ያገኘው። በቁጥር ሎሚ መግዛት ትችላላችሁ ከዚህ አንድ ሁለትም አስመዘናችሁ ማለት ነው። 3 ሎሚ መርጬ አስመዘንኩኝ። ከዛ ደግሞ ትንሽዬዋን ሊትር አንድ ውሃ እሷን እስቲ አነሳው። ዋጋዋ ስንት እንደሚሆን ይችልልኛል። የ40 ብር የሚለው ነገር እናያለን። ግን ውሃ አነሳው። ውሃ ስለምፈልግ በሎሚ ለመጠጣት ውሃና ሎሚ አንድ ላይ ሎሚ ስንት ነው? ሎሚ ዋና 13 ብር፣ ውሃ 17 ብር ከምናምን አጠቃላይ 35 ብር መጣ። እዚህ ጋር እንደምታዩት ደረሰኛለሁ። ውሃና ሎሚ እንደዛ ገዛው። ስንት ብር ይቀረኛል? ተናለ አይደለ? የገዛነው ሎሚ እንቀመማል። Let's be a chemist for 30 seconds. ገዛነው ሎሚ አሁን እንቀመማታለን በውሃ ማለት ነው። ስለዚህ ለተወሰነች ለአንድ ለ3 ሰከንድ ምናምን ኬሚስት እንሆናለን ማለት ነው። ስለዚህ አብራችሁ ነው።
ትመስላለች ውሃችን። ምንድነው የሎሚ ውሃ እኔ የምጠጣበት ምክንያት በጣም በቃ እኔ አልቀነሰ ያለ የሰውነት ክብደት በተለይ ፋት ቦርጭ የሚባለው በጣም ከፍተኛ ቦርጭ ክምችት እንዳይመጣብኝ ቦርጭ ለመከላከል ሙሉ ቀን ለመዋል 100 ብር በጀት አይደለም ወይም በቂ አይደለም 100 ብር እና በጣም ብዙ ወጪ ነው ያለው። አንድ ሰው በተለይ ደግሞ ስራ የምትሄዱ ከሆነ ከቤት ርቀህ ትራንስፖርት የምትጠቀም ከሆነ ለመብላት ለመጠጣት እንኳን አታስቡ 100 ብር አትሆንም፣ በቂ አይደለችም አንድ ሙሉ ቀን ለመዋል ማለት ነው። ይሄ ደግሞ የብዙዎች በጣም አሳዛኝ የዕለት ተዕለት ህይወት ነው ማለት ነው። ዛሬ በ100 ብር የዋልኩት ውሎ ይሄንን ይመስል ነበረ። እውነት ለመናገር በቂ አይደለም። እናንተ ምን ታስባላችሁ? በኮሜንት ንገሩ። 100 ብር ለአንድ ቀን ይበቃል? በጀት የሆነ የምታብቃቁትስ እንዴት አድርጋችሁ ነው?